ይቅር ማለት መተው እንጂ መርሳት አይደለም። ሪሌሽንሺፕ ውስጥ ጓገጭ ያጠነክራል፣ በፊቱ የበለጠ ጥንካሬ ይኖረዋል። በነገራችሁ ላይ ይቅር ለእግዚአብሔር አልኩኝ ማለት ዜሮ ፈርቼ ያረጋችሁትን ታውቁ ማለት ነው እንጂ ድጋሚ ህይወት ውስጥ ተመለሳላችሁ ማለት አይደለም። ይቅር ታረገልሽልኛል አይደል? አዎ ድጋሚ ልግባ አትገቡም። አይበጠስ እንጂ ተበጠሰማ፣ አይቆረጥ እንጂ ቆረጠማ፣ ቀድሞ ገጽታው አንዴ ከጠፋማ፣ የእምነት ቃል ኪዳን ውሉ የፈረሰው፣ ተለያየው ክር የተበጣጠሰው፣ በእርቅ ተዛምዶ ዳግም ቢቋጠርም ምን ቢሆን እንደ ቀድሞ አያምርም። ሁለቱም ቪዲዮ ላይ ያለው ሐሳብ ደግሞ እደግፋለሁ። አንዳንድ ወዳጅ ብለን ያቀረብናቸው ሰዎች አይሆኑ በደል በድለውን ከሄዱ በኋላ ይቅርታ ልንባባል እንችላለን። ይቅር ማለት መተው እንጂ መርሳት አይደለም። ምክንያቱም ያ ድርጊት እኛ ሊያስተምረን ስለሚገባ መቼም ተመሳሳይ እባብ ሁለት ጊዜ ሊነድፈን አይገባም። ለትምህርት የመጀመሪያው መነደፍ ይበቃልና ይቅርታ አልን ማለት ደግሞ እንደ ትናንትናው እንቀጥል ማለት አይደለም። ወይም ደግሞ የተበደልነውን ነገር መርሳት አይደለም፣ መተው ነው። ስንተው ግን ቂም የሚባል ነገር ይዘን አይደለም፣ ወይም ደግሞ ለዛ ሰው ላይ ተንኮል አስበን ለዛን ሰው ውድቀት ፈልገን አይደለም። ቂም የያዘው ሰው ነው እንጂ የሚጎዳው የተያዘበት ሰው አይጎዳም። ኪራይ በሌለበት ምን በሌለበት በነፃ አይምሮአችን ላይ ነው የምናነግሰው። ቂም ማለት ምንድነው? እዛን ሰው ውድቀት መመኘት፣ በዛ ሰው ውድቀቱ መደሰት። ይህ የቂም መንፈስ ነው። መራቅ መተው ግን ጥበብነት ነው። ስፔስ ያስፈልጋል። ባውንደሪ የሌለውን ግንኙነት ባውንደሪ እንዲኖረው ነው ማድረግ ያለብን። ያ ለማድረግ ደግሞ እንደ ትናንትናው አብረን መግጠም አይደለም፣ የበደልን ነገር መተው ነው። ስንተው ደግሞ ለእግዚአብሔር መስጠት። እኛ ጋር ግን ይቅርታ ብለናል አይደል? ይቅርታውን እንቀበላለን። እንደ ትናንት ግን አብሮ መቀጠል የሚባል ነገር ግን አይታሰብም።